ሰላም ሰላም ውድ ተመልካቾቼ እንዴት ከረማችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የምሰራላችሁ ምግብ ስዊት ነው፣ ጣፋጭ። በዚህ በብስኩት ብስኩት ለክሬም የምጠቀመው እቃዎች ኪሪ ጅብን ኪሪ 6 ፍሬ እና አሽታ አሊፍ ባሊዝ ድሪም ዋብስ ክሬም ከረሜል እና ማንጎ ፍሌቨር ነው ማድረገው። በማንጎ ፍሌቨር ብስኩቱን እሰራለሁ ማለት ነው። በጣም ጣፋጭ ነው፣ በጣም ትወዱታላችሁ። አብረን እንስራ። አንድ ላይ ጨምሬ በዚህ መልኩ አዘጋጃለሁ። እዛ ፈጨዋለሁ አንድ ላይ። በመቀጠል ተመልካቾቼ ትንሽዬ ለብ ያለ ውሃ አዘጋጃለሁ። ኮፊ ጨምራለሁ። ትንሽዬ ኮፊ ቆንጆ ጣዕም ይሰጠዋል። በምትፈልጉት መጠን ማለት ነው። እንደዚህ አይነት ሳህን እያዘጋጅቻለሁ። ብስኩቱ ይሄውና፣ ብስኩቷን እየነከርኩኝ እዚህ ላይ ደረድራለሁ ማለት ነው። ኮፊው ኔስካፌው ደስ የሚል እንትን ይሰጠዋል፣ ጣዕም ይሰጠዋል። በዚህ መልኩ ከደረደርኩት በኋላ ክሬሙን የፈጨሁትን ክሬም ጨምራለሁ ማለት ነው። ከለሩ በጣም ያምራል። ፍሌቨሩም ማንጎ ነው። በጣም ትወዱታላችሁ፣ ሞክሩት። በዚህ መልኩ አዳርሰዋለሁ ማለት ነው። በመቀጠል እንደዛው ቀጥላለሁ። ሁለተኛውንም ረድፍ በዛው ቀጥላለሁ ማለት ነው። በኮፊው ራስ እያደረኩኝ በፈለኩት መጠን ብዛቱን እኔ እያየሁ በምፈልገው ብዛት መጠን ማለት ነው። እስከ 3ኛ እስከ 4ኛ መደርደር ትችላላችሁ። በጣም የሚጣፍጥ ኬክ ነው የሚሆንላችሁ። ከዛ ከማቅረባችሁ በፊት ከ1 ሰዓት ከ2 ሰዓት በፊት ፍሪጅ ውስጥ በስተመጨረሻ በዚህ መልኩ አዳርሳለሁ ማለት ነው። ከዛ ለ1 ሰዓት እና ለ2 ሰዓት ያክል ፍሪጅ ውስጥ አቆየዋለሁ። ከዛ በኋላ የፈለጋችሁትን አይነት ፍሩት ማድረግ ትችላላችሁ። ከላይ ማድረግ ትችላላችሁ። የፈለጋችሁትን አይነት ፍሩት ከላይ ነስነሳችሁ ማቅረብ። ውድ ተመልካቾቼ የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ደህና ሁኑ። ሻሎም